ለአንድ ሳምንትም ስመሽ ትችያለሽ። ወራዲያ ዝናቡ እየመጣብሽ ታዲያ አይንሽ ያለቅሳል እንዴ? ነስኪ አጭሱ ቆይተሽ ነው እንደዚህ የሚያለቅሰው? ሰላም ዩቲዩብ እንደምናላችሁ፣ ቁልቁለት እየወረድን እንገኛለን። ወደ እናታችን ቤት እየተጓዝን ነው። አንድ ሳምንት ሙሉ ቤት አልሄድኩም። አሁን ከአንድ ሳምንት በኋላ ስመለስ ምን እንደምትል ሪአክሽኗ እናያለን። ዛሬ ይመጣል ነገ ይመጣል እያለች እያሰበች አንድ ሳምንት ሙሉ ሳልመጣ ቀረውባትና ምን ትልይሆን ትቆጣለች ብዬ አስባለሁ። እንግዲህ እገረፉላ እችላለሁ። ማንኛውም በመንገዳችን ላይ አንድ በሬ አለ። እስኪ ሪአክሽኗን እናያለን። ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጋችሁ ጀምሩት። ወደ ታታይ ቤት እንጓዝ። በነገራችን ላይ አካባቢያችን ገደላማ ቦታ ነው። እንደምታዩት እንግዲህ ያለውበት ድንጋያማ ነው። እዛ ማዶ እዩት እንዳለ ተራራ በተራራ ነው። በተራራና በተራራ መካከል ነው ያለ ነው። ደስ የሚል እንትን ነው፣ መልክዓ ምድር ነው። በተለይ በክረምቱ ነው በጣም ነው ወደው ቤታችን። ለማንኛውም እዛ ታች ነው። አይ ፍየሏ። ይሄ ደግሞ ነፋስ ማውጫ ነው። ወደ ታች ያለውን ሀገር የማይበት ማለት ነው። ይሄ ጫካ ጎተሪት ይባላል። የታቦት ነው። የኛ አካባቢ እንደምታዩት እንግዲህ ድንጋዩ ወይም ሰፈሩ ግሃ ይባላል። ግሃማ አካባቢ ነው። እንደምታዩት ነጭ መነጭ ነውና በክረምቱ ያዳልጣል፣ ዳጥ ይሆናል ማለት ነው። ዳጥ ማለት ያንሸራትታል ማለት ነው። የገጠር ልጆች ታውቁታላችሁ መቼስ። እዚህ ወንዝ ላይ በክረምት የምትፈልቅ ውሃ አለች። አሁን በልግ ስለሆነ ትንሽ መንጭታለች ማለት ነው። ዋናው ምንጭ ከታች ነው። የመጀመሪያ ምንጯ ግን እዚህ ነች። ባህር ዛፍ ስር ስለሆነች የባህር ዛፍ ስር የመጠጣት ነው እንጂ እስከ በጋ ራሱ ትቆይ ነበር። ታቴ ጋር እየደረስን ነው። ቤት ውስጥ እናገኛታለን ወይስ በጓሮ የሚለውን አሳያችኋለሁ። ሪአክሽኗን ደግሞ እናያለን። ላይክ አድርጉ እስከዛ። እንዴት ዋላችሁ? አንበይ እንዴት ነው? አለወራ እንዴት ናችሁ? ደህና ነኝ። እንዴት ናችሁ? ታቴት ዳ አፎቁና አንድ እንዴት ዋላችሁ? እንዴት ነሽ? ደህና ነሽ? ለአንድ ሳምንትም ስመሽ ትችያለሽ። ወራዲያ እንዴ ቆና ያልከው ዝም ብሎ አንድ ሳምንት አይደል እንዴ? አንድ ሳምንት ምን ችግር አለ? ለማንኛውም ቤተሰቦቻችን በዛኛው በር ተዘግቶ ደብሮኝ ነበር፣ የምር የሌለች መስሎኝ ማለት ነው። እና በጓሮ በኩል ገብቼ እዚህኛው ቤት አገኘኋት። እዚህኛው ቤት ስገባ ነገ ግንቦት ልደታ ነው፣ የእመቤታችን ልደት። ሙገራ እየተጋገረ ነው ወይም ድፎ ዳቦ ማለት ነውና እንግዲህ እንደነገርኳችሁ አንድ ሳምንት ጠፍቻለሁ አላልኳችሁም? ተቆጣች ነው የምላችሁ። በአንድ ሳምንት ሳመች። እዚሁ አይደለ ታዲያ በአንድ ሳምንት እመጣለሁ። ምን ችግር አለ? ዝናቡ እየመጣብሽ ታዲያ ሊጥልበት እንዳይሆን። ለማንኛውም ውድ ቤተሰቦቻችን ይህ ሙገራ ይባላል በሀገራችን ቋንቋ ማለት ነው። ወይም በእንግዲህ በምታውቁት ቋንቋ ድፎ ዳቦ ማለት ነው። በባህላዊ መንገድ በዚህ መልኩ ነው የሚጋገረው ማለት ነው። ነገ ግንቦት ልደታ ነው፣ የእመቤታችን ልደት ስለሆነ በዋዜማው እየተጋገረ ይገኛል ማለት ነው። ይሄ እንደምታዩት እንግዲህ ኩበት ከታች ከላይ ይደረግበታል። እንግዲህ ከመጀመሪያው ሌላ ጊዜ አሳያችኋለሁ እንዴት እንደሚደረግ። ጉድ በስቲ የሚበላ ነገር ፈልግ። አልጋገርሽም በምጣዱ ለብቻ ለኛ ለምን? ኧረ በስመ አብ
እንዴ ታዲያ እኔ የመጣሁልሽ አሁን ጋግሪልኝ በቃ። እሺ ተመልካቾቻችን በዚሁ አጋጣሚ እንግዲህ ስለመሸ ሰዓታችን እየሞቅን ነው። እዚሁ እንግዲህ ድሮ ልጆች እያለን በምጣድ ይጋገርልን ነበር። ይሄ እስኪደርስ ስለማንቆይ ማለት ነው። ዛሬ ተጋግሮ እንደ ነገ ነው የሚቆረሰው ማለት ነው። ባህላችን ሲበርድ ማለት ነው። እንደዛ ስለሆነ ስለማያስለን ልጅ እያለን በምጣዱ እናስጋግራት ነበር። አሁን ግን ጋግሪ የሚለኝ ልጅ ስለሌለ አልጋገርኩም። እናንተ ናችሁ የላችሁም አድጋችኋል ደግሞ ተብለናል። እንግዲህ አልተጋገረም። ይህንን ነገ ጧት እንቆርሰዋለን። የእመቤታችን የልደት ማክበሪያ ሙገራ ነው ማለት ነው። ስለዚህ እንግዲህ እናታችን ብዙም አልተቆጣችም። ዛሬ ስለመጣሁላት ብቻ ደስ ብሏታል። እና እንደነገርኳችሁ እንግዲህ የእናታችን ሪያክሽን ይህን ይመስላል። ምክንያቱም አንድ ሳምንት ጠፍቻለሁ ብያችሁ ነበር አይደል? ጠፍቼ ስመጣ ያው እንግዲህ ሕፃን ልጅ በሆኑ ገረፍ ነበረ። ጎርምሼባት ነው መሰለኝ ናፍቆቷን በመሳም ነው የተገላገላቸው ማለት ነው። የት ሄደሽ ነው ታጤ? ጉድ እያልሽ ነው? ድስቱን ጥደዋለች። ኧረ ጨለማ ውስጥ ነው። አይ ጨለማ ምን ውጭ ላይ ነው። በቃ እንጨት ልታመጣ በዛ ሄዳለች። ድስቱ ተጥዷል እዚህ ጋር። ማንኛውም የዛሬው ቪዲዮ ይህን ይመስላል። እንግዲህ የእናታችን ሪያክሽን ይሄ ነው። ስለጠፋው ምን ተሰማሽ ታጤ? ነይ እስኪ ወደዚህ። አይንሽ ያለቅሳል እንዴ? ነይ እስኪ። አጭሱ ቆይተሽ ነው እንደዚህ የሚያለቅስ? ተደብቀሽ ታያለሽ። በሌላ ቪዲዮ እንገናኛለን። ከታጤ ጋር ብዙ ቪዲዮ እንሰራለን። ሰብስክራይብ አድርጉ። የእናት ቪዲዮ የምትፈልጉ ከሆነ የገጠር ቪዲዮ የምትፈልጉ ከሆነ ይህን ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ኮሜንት አስተያየታችሁን እያስቀመጣችሁልን አብረን ወደፊት እንቀጥላለን ማለት ነው። የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። የታጤንም መልካም ጊዜ። ቻው። በቆሎ አብቅላችሁ አላምና ኧረ ተይ ግድልሽ። በስመ ስላሴ የተባረከ የተቀደሰ